አርቆ ሐሳቢው መንግስታችን ነፍሰ ጡር ላሞችን ስላስመጣ በእርግጠኝነት ወተታቸው አሁን ገበያ ላይ ነው ያለው። ባልደረባዬ መቀበል ካልፈለገ በስተቀር። ሻለቃ ዳኛ፣ ይህንን ስህተት እያየው ዝም ማለት ስለከበደኝ ነው። የላሞች ወተት በእኛ ቀበሌ ተከፋፍሎ እናቶች የልጆቻቸውን በአጭር ጊዜ መፋፋት እያደነቁ ሲመሰክሩ ሰምቻለሁ። ቅንጨራም ታሪክ ሆኗል። ጓድ ሻለቃ ዳኛ፣ ይሄ መረጃ ስላልነበረኝ ነው። እታረማለሁ። በእውነት በዚህ አጋጣሚ ቅንጨራ ታሪክ መሆኑን በመስማቴ ደግሞ በጣም ደስተኛ መሆኔን መግለጽ እፈልጋለሁ። ታርሜያለሁ። ቆይ አንቺ ስራ ካልሰራሽ እንዴት ነው የምትኖሪው? በሺዎች የሚቆጠሩ ስራ አጦች እንደሚኖሩት ነው። ወይዘሪት ዳሩ፣ ጥያቄው አንቺ እንዴት ነው የምትኖሪው ነው እንጂ ስለ ሌሎች አኗኗር አይደለም። እባክሽን የሚመለከትሽን ጉዳይ ብቻ መልሽ። ትቀባጥር እንጂ ትቀባጥር። ይሄ እኮ የእብደት ምልክቷ ነው። ትቀባጥር። እየሰረቅሽ ነው የምትበይው። መች ባለስልጣኑ እንኩና። አንቺ ሰው ተጠንቀቂ። የተጠየቅሽውን ብቻ መልሺ። ዋ ተይ፣ የጓድ ሻለቃ ዳኛን ትዕግስት አትፈታተኝ። ተይ፣ ደንበኛህን ብታሳስባት ይሻላል። ታስጠነቅቃት ጥሩ። ያው የምትጠየቂውን ጥያቄ ብቻ እንድትመልሽና የችሎቱን ጊዜ እንድትቆጥቢ ለአንዴና ለመጨረሻ ጊዜ አስጠነቅቅሻለሁ። ትለምኛለሽ? ኧረ የለም፣ እየተካፈልኩ ነው የምኖረው። ከማን ጋር? ከመሰሎቼ ጋር። እንዴ የሌላችሁን ነገር እንዴት መካፈል ይቻላል? በሌለ ነገር ላይ ፍቅርና መተሳሰብ ሲጨመርበት አንዳች ነገር ነው የሚሆነው። ድንቄም ፍቅር ስትታይ እንዲህ እርቦሽ የምታውቂ አትመስይም። ለምንድን ነው? እስር ቤት ውስጥ በደንብ ስቀለብ ስለነበር። ጓድ ሻለቃ ዳኛ ጌታዬ፣ አንዳንዴም እኮ የመንግስታችን ቸርነት ትንሽ ይበዛል። የተቸ መሆኑ ነው? የለም እንደ እየተመሰጥኩ ነው እንጂ እያደነቅኩ ነው እንጂ ይሄን የመሰለ መንግስት ለማገልገል በመቻሌ ኩራቴን እየገለጽኩ ነው እንጂ። እና ሐቀኛን ስራ ንቀሽ በጥገኝነት ስትኖሪ የእብድ መምህር የመሆን ሐሳብ መጣልሽ። ምላስሽ የጠፋ መልስ ምን ልመልስ? እየተናገርክ እንጂ እየጠየቅክ እኮ አይደለም። የተከበረ ንግግሩን እንዴት አድርጌ ላቋርጥ ጌታዬ? ኧረ ግድ የለም አቋርጩ፣ ግድ የለም። ጥሩ እንግዲህ እንዳታቋርጠኝ። ምን ቦታኝ? ምን ወጣኝና የፕሮፌሰር ዲስኩር አቋረጠ ነው ደግሞ ዛሬ ምንድን ይሄ ዲስክ የምትለው ነገር? እንደ ጠቅላላ ያንተን የወገብ ችግር የአብዮቱ አደጋ አስመሰልከው እኮ። ዲስክ አይደለም ዲስኩር ነው ያልኩት። ስለ እኔ ወገብ አይደለም ጌታዬ፣ ተረቱን ማለቴ ነው። ምንድን ነው ተረትና ይቺ ብድ የሚያገናኛቸው? አንደኛህን እንደ መቶ አለቃ እንግሊዝኛ ላንብብ ብለህ ተመጻደቅብን። ምን እታረማለሁ ጌታዬ፣ እታረማለሁኝ። ቃላቶቼን ላስተካክልና ልቀጥል ጌታዬ፣ ያለ እንግሊዝኛ። እሺ ቀጥያ ንገሪኝ። ተረቱ መቼም የላም በረት እስክንልሽ እየጠበቅሽ አይደለም። በሺዎች የሚቆጠሩ ስራ አጦች በሚኖሩባት ሀገር ላይ ስራ ንቀሻል ያልከውም አይመስል ነገር። ፕሮፌሰር ስለምትለው ነገር እኔ እንደዛ አይነት ነገር አልጀመርኩም። ሰዎችን አማክሬያለሁ። እየወፈፉ የመሰላቸውን ሰዎች እያበዱ እንዳልሆነና ይልቁንም መንግስት ራሱ እብድ እንደሆነና መንግስት ከሚያመጣባቸው ችግር ለመዳን ራሳቸውን እብድ መስለው ያንን ክፉ ጊዜ እንዲያልፉ መክሬያለሁ። ይሄም ደግሞ በነፃ የሰጠሁት የወዳጅነት ምክር ነው።
ያለምንም ክፍያ። ቆይ ሰዎች እብድ መስለው መንግስትን እንዲያታልሉ ማድረግ ህገ ወጥ ተግባር አልመሰለሽም? ልክ ያልሆነ ህግን መጣስ ግዴታዬ ነው ብዬ ነግሬሃለሁ። ጸረ አብዮተኛ የመሆን ግዴታ፣ ሀቀኛ የመሆን ግዴታ፣ ሆድን ለመሙላት በዝቃጭ ውስጥ ያለ መዋኘት ግዴታ። ቆይ ሰርቶ ሆድን መሙላት አሳፋሪ ነው፣ ኑሮን ማሸነፍ ነውር ነው እያልሽን ነው የእኛ ተካፍሎ አዳሪ? ኑሮ ካሉትማ መቃብርም ይሞቃል ይባል የለ። እኔ ኑሮ አልለውም እንጂ